ሰዎችን ከመስበራችን በፊት እንጠንቀቅ። ከይቅርታ በላይ ጥንቃቄ፣ ከቃላት በላይ ደግሞ ታማኝ ድርጊት ሰዎችና አብሮ ያቆያቸዋል። ውድ የሆኑ ግንኙነቶቻችሁን በጥበብና በፍቅር ጠብቁ። ዛሬ ላይ ሆኜ ሳስበው ትልቁ ቁጭቴ የሰጠሁት ፍቅር ሳይሆን አንተ የተጫወክበት ያ ዘላለም የሚለው ቃል ነው። ውድና የተከበራችሁ የቻናሌ ቤተሰቦች ሰላሙላሁ አለይኩም ወረህመቱላሂ ወበረካቱሁ። በዛሬው የእህታችን ሰሚራ ለዘላለም አብሬሽ እኖራለሁ ብሎ ልቤን ሰብሮት ሄደ ትላለች። እናም ታሪኬን ላካፍላችሁ ትጠነቀቁ ዘንድ ብላ ታሪኳን እንዲህ ስትል ታጋራናለች። የዘላለም ትልቁ ውሸት። ለዘላለም አብሬሽ እኖራለሁ ስትለኝ ዘላለም የሚለው ቃል ምን ያህል ከባድ፣ ምን ያህል ዋጋ የሚያስከፍል እንደሆነ አላሰብክበትም ነበርን? ለካስ ዘላለም ብለህ የገባኸው ቃል ኪዳን የመጀመሪያውና ትልቁ ውሸትህ ነበር። የቃላት ቀላልነትና የልብ ክብደት። ሰዎች ሲወዱ ለዘላለም የሚለውን ቃል በቀላሉ ይናገሩታል። ነገር ግን ዘላለም ማለት የዘመናት ጉዞ፣ የብርሃንና የጨለማ ጊዜያትን አብሮነት፣ የስኬትና የውድቀት መጋራት ማለት እንደሆነ የሚያስተውሉት ጥቂቶቹ ናቸው። የቃል ክብደት። ቃል መግባት ቀላል ነው። ቃሉን ጠብቆ እስከ መጨረሻው መዝለቅ ግን የጽናትና የእውነተኛ ፍቅር መለኪያ ነው። የተሰበረ ተስፋ። አንተ ግን አየር ላይ በተበተኑ ባዶ ቃላት ልቤን አታለልከው። ያመነው ልብ በቃላትህ ተስፋ አድርጎ እውነቱን ሙሉ በሙሉ ሰጠህ። የተሰበረው እውነት። ጊዜ ሲያልፍ ግን ያ ሁሉ መሐላ በውሸት የተቀባ ጊዜያዊ ስሜት እንደነበረ ታወቀ። ዛሬ ላይ ሆኜ ሳስበው ትልቁ ቁጭቴ የሰጠሁት ፍቅር ሳይሆን አንተ የተጫወክበት ያ ዘላለም የሚለው ቃል ነው። ለዘላለም እንዴት ቀላል ቃል ነው አይደል? 4 ፊደላት፣ ግን ደግሞ ምን ያህል ከባድ፣ ምን ያህል እሷ ጋር የሚያስከፍል ነው። ለዘላለም አብሬሽ እኖራለሁ ስትለኝ ሀሳብህ ውስጥ የዘላለም ትርጉም ምን ነበር? ንገረኝ እስኪ። ዘላለም ማለትማ የብርሃን ብቻ ሳይሆን የጨለማም ጊዜያት አብሮ ማሳለፍ ማለት ነው። የስኬት ፈገግታን ብቻ ሳይሆን የወደቀን ማንሳት፣ የውድቀትን ከባድ ቀን መጋራት ማለት ነው። አይደለም እንዴ? ግን አንተ ይህንን ሁሉ አላሰብክበትም። ለካስ ዘላለም ብለህ የገባኸው ቃል ኪዳን ከሁሉም ውሸቶችህ በላይ ትልቁና መራራው ውሸትህ ነበር። ሰዎች ሲወዱ ለዘላለም የሚለውን ቃል በአንደበታቸው መጫወት ይወዳሉ። ቃል መግባት ምን ችግር አለው? አየር ላይ የሚወነጨፍ ቃል ዋጋ የለውማ። ልቤ ግን ያንን ባዶ ቃል እውነት መስሎት ነበር። በጊዜያት ጊዜያዊ ስሜትህ ተማርኮ በእነዚያ ጊዜያዊ ስሜትህ ተማርኮ ሙሉ ህይወቱን ሰጥቶህ ነበር። ጊዜ ግን መቼ ዝም ይላል? ጊዜ ሲያልፍ ነፍስ ሐሰተኛውን ጭንብል ገልጠውና አየነው። ያ ሁሉ መሐላ፣ ያ ሁሉ ቃል ኪዳን በውሸት ቀለም የተቀባ የጊዜያዊ ፍላጎት ማሳያ ብቻ ሆኖ ቀረ። ዛሬ ላይ ሆኜ ሳስበው ትልቁ ቁጭቴ
የሰጠሁት ፍቅር ሳይሆን አንተ የተጫወክበት ያ ዘላለም የሚለው ቃል ኪዳን ነው። የዘላለም ውሸት፣ የተሰበረ ልብ፣ ፍቅርና ክህደት፣ የተሰበረ እምነትና የይቅርታ ወሰን። በህይወታችን ውስጥ የምንወዳቸው እያንዳንዱ እርምጃዎችና የምንናገራቸው ቃላት የራሳቸው የሆነ ትልቅ ዋጋ አላቸው። አንዳንዴ በቸልተኝነት ወይም በስሜት ተገፋፍተን የምንፈጽማቸው ስህተቶች በሌሎች ሰዎች ልብ ውስጥ የሚያሳድሩት ጠባሳ በቀላሉ የሚጠፋ አይደለም። የተሰበረ ብርጭቆውን የቱንም ያህል በፕላስተር ብናጣብቀው የቀድሞው ውበቱንና ጥንካሬውን እንደማያገኘው ሁሉ በድርጊት የተሰበረን እምነትና ልብም በቃል ይቅርታ ብቻ ሙሉ በሙሉ ማከም አይቻልም። ቃላት ሳይሆን ድርጊት ይናገራሉ። ይቅርታ የሚለው ቃል የጥፋተኝነት ስሜትን ለመግለጽ ጥሩ መነሻ ሊሆን ይችላል። ነገር ግን የደረሰን ስብራት ሙሉ በሙሉ የመጠገን ተአምራዊ ኃይል የለውም። እውነተኛ ይቅርታ በቃል በሚነገር ቃል ሳይሆን በቀጣይ በሚታይ የባህሪና የድርጊት ለውጥ ይረጋገጣል። ድርጊት ከሺህ ቃላት በላይ አጉልቶ ይናገራል። እምነት የአንድ ጊዜ ሀብት ነው። እምነት ለመገንባት ዓመታትን ይወስዳል። ለማፍረስ ግን የአንድ ሰከንድ ስህተት በቂ ነው። በአንድ ቅጽበት ከተሸረሸረ በኋላ እንደገና ለመገንባት እጥፍ ድካምና ጊዜ ይጠይቃል። ስለዚህ አብረውን ያሉትን ሰዎች የሰጡንን ቦታና እምነት እንደቀላሉ አድርገን መመልከት የለብንም። ምርጫዎቹን በጥበብ ይምረጡ። በህይወት መንገድ ላይ ስንጓዝ የምናደርጋቸው ምርጫዎች ወደፊት የሚኖሩንን ግንኙነቶች ይወስናሉ። ጊዜያዊ ስሜትን ለመከተል ብለን የዘላለም ወዳጆቻችንን ልብ መስበር የለብንም። እያንዳንዱ ውሳኔ ከመወሰኑ በፊት የሚያስከትለውን ውጤት በሰከነ መንፈስ ማሰብ ብስለት ነው። ሰዎችን ከመስበራችን በፊት እንጠንቀቅ። ከይቅርታ በላይ ጥንቃቄ፣ ከቃላት በላይ ደግሞ ታማኝ ድርጊት ሰዎችን አብሮ ያቆያቸዋል። ውድ የሆኑ ግንኙነቶቻችንን በጥበብና በፍቅር እንጠብቅ። ለየት ማለት ውበት ነው። በአንድ ወቅት በአንዲት ትልቅ ጫካ ውስጥ ሁሉም ወፎች በአንድ አይነት ዜማና ድምፅ ብቻ ይዘምሩ ነበር። ነገር ግን አንዲት ትንሽ ወፍ ከሌሎቹ ሙሉ በሙሉ የተለየ እንግዳና አዲስ ዜማ ማውጣት ጀመረች። ሌሎቹ ወፎች ይህ ድምፅ እንግዳ ነው፣ ከእኛ ሕግና ልማድ ወጣ ያለ ነው ብለው ገለሏት። ወፏ ግን የራሷን ድምፅ ሳትቀይር በራሷ ዜማ መዘመሯን ቀጠለች። አንድ ቀን ታላቅ አውሎ ነፋስ መጥቶ ጫካውን ሲያውከው የሌሎቹ ወፎች የተለመደ ድምፅ በነፋሱ ሆታ ውስጥ ተዋጠ። የእሷ ለየት ያለና ጠንካራ ዜማ ግን ነፋሱን ሰብሮ ማዶ ተሰማ። ያኔ ነበር ሁሉም ወፎች የእሷ ለየት ያለ ማንነት ጥንካሬና ውበት እንደሆነ የተረዱት። በዚህ ሁሉም ሰው አንድ አይነት ለመሆን በሚጣደፍበት ዓለም ውስጥ ለየት ብሎ መገኘት ትልቅ ድፍረት ነው። ብዙ ጊዜ ሰዎች ያንተን ለየት ያለ አስተሳሰብ፣ ህልም ወይም የህይወት መንገድ አይረዱትም ይሆናል። እሱ እኮ ለየት ያለ ነው ወይም እሷ እኮ ትንሽ እንግዳ ናት ብለው ሊያሙሽ ይችላሉ። ነገር ግን አስቢበት። የታሪክን አቅጣጫ የቀየሩት አዳዲስ ነገሮችን የፈጠሩትና በሰዎች ልብ ውስጥ ትልቅ ቦታ ያረፉት ሰዎች በሙሉ በዘመናቸው እንግዳ የተባሉት ናቸው።
ሰዎች ባስቀመጡልህ የሳጥን ገደብ ውስጥ ለመግባት አትሞክር። የራስህን መንገድ ስትጠርግ ጥቁር ፊኛ የያዝክ ያህል ለብቻህ ልትቆም ትችላለህ። ዓለም ጨለማና ደመናማ ልትመስልህ ትችላለች። ነገር ግን በዛ ሁሉ ጭጋግ መካከል ላንተ ብቻ የሚበራ የብርሃን ጭረት አለ። ከሌላው ሰው ጋር ለመስማማት ስትል የተፈጥሮ ማንነትህን አታጥፋው። ልዩ የሚያደርግህ አስተሳሰብህ፣ የዓለም እይታና የራስህ የሆነው ጥበብህ ነው። ስለዚህ ለየት ያልክ ሁን። የራስህን መንገድ ተከተል። ዓለም ያዘጋጀችልህን የተለመደ ጭቃ በማይገባህ መንገድ ሰብረህ ውጣ። ለየት ያለ ማንነትህን አትጣለው። እሱ ነው ያንተ ትልቁ ኃይል። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮውን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ርዕስ እስከምንገናኝ ፊ አማኒላህ። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።